ሰላም ሰላም ውድ ተመልካቾቻችን ባለፈው የሶላሩን ግቢ አሳይቻችኋለሁ። የአርጎባ ልዩ ወረዳ ለመዲና ነዋሪዎች እያስገነባው የሚገኘው የውሃ ፕሮጀክት አሁን የምንገኘው ብርከቱ ግንባታ አካባቢ ላይ ነው። ይሄ የምትመለከቱት የመጀመሪያው ብርከት ነው። ይህ ደግሞ የምትመለከቱት ሀዲዱ የተነጠፈበት ሁለተኛ ተጨማሪ ታንከር ብርከት ነው። ከእንግዲህ በኋላ የመዲና ነዋሪዎች የውሃ መቆራረጥ ውሃ እናጣለን የሚል ጭንቀት እንዳይዛችሁ ቁልፋችሁን ከፈት አድርጋችሁ እንደ ልባችሁ መጠቀም ብቻ ነው የሚጠበቅባችሁ። ይህ የምትመለከቱት ሁለተኛ ተጨማሪ ታንከር እየተሰራ ይገኛል። ባለፈውም የሶላሩን ግቢ አስቃኝቻችኋለሁ። መብራት እንኳን ቢቋረጥ በሶላር ዳይሬክት እንዲሄድላችሁ እየተሰራ ይገኛል። ይሄ የምትመለከቱት አሁን ወረዳው ቢሮ ጫፍ አካባቢ ላይ በቅርብ ሜትር ላይ የሚገኝ ብርከት ነው። ቲምቦም ተቀብሮ እዛ ወረዳው ቢሮ አካባቢ ላይ በቅርብ ርቀት ይገኛል። በቀጣይ ቀናት ውሃችሁ በነፃነት እንደፈለጋችሁ መጠቀም ትችላላችሁ። የመዲና ነዋሪዎች ቁልፋችሁን ከፈት አድርጋችሁ ያው ውሃ ይቆራረጥብናል ምናምን የሚል ጭንቀት እንዳይነካችሁ እያል ውሃችሁ መሰራቱን ተወዲሁ ልናበስራችሁ እንወዳለን። ዘና ብላችሁ እንደፈለጋችሁ ውሃችሁን እንደምትጠቀሙ ወደፊት ተስፋ እናደርጋለን። እንግዲህ መታገስ ያው መቼም ለታገሰ መንገድ ደለደለ ይላል። ያው እንግዲህ እስካሁን ስለታገሳችሁ